አንተ ትላንት ከነበረ አመለካከት ዛሬ በእምነት ደረጃ እዚህ ጋር መጣው ስትል ምን የተለየ ነገር አገኘ? ሰላሜ ፈርስት ዴይ ብዙዎቻችን ይመስለናል እንጂ ሰላምን የሚያል ትልቅ ነገር የለም። ጠዋት ስነሳ መዝሙር ነው ማዳምጠው፣ ቀን ላይ ጊዜ ካለኝ መጽሐፍ ቅዱስ ነው ማነበው። ሁለተኛ አንደበቴን ቀየረው። ስሙ ይባረክ። ለ15 ዓመት ስልስበት የነበር እንደ ሳውል ሳሳድበት የነበረው በዘሩም በፖለቲካውም በሃይማኖቱ ምናምን ጓስልበት የነበረው ነገር በሙሉ ጌታ ቀየረው። ወር አልፎኛል። አሁን ወር አልፎኝ አንድም ነገር ዮኒ ማኛ የሚባለው ተሳዳቢው የሚባለው ስም ተቀይሮ ፓስተሩ እያሉ መጥራት ጀመረ። ክብር ነው የሰጠኝ ጌታ። ዮኒ ማኛ ፓስተሩ እንዴ! ነቢይ መቼ ነው የምትሆነው? ሐዋርያ መቼ ነው የምትሆነው? የሚል የክብር ስም ተሰጠኝ። አየ ለውጡ ምንድን ነው? ከተሳዳቢነት ወደ ወንጌላዊነት ሰው ስም ተሰጠኝ። ይሄንን ማግኘት ነው ከምንም በላይ መታደል። እንደ ጨዋ ነበር እኮ ተበላሽ አይደለም የተባልኩት። ተሳዳቢ ነበር ፓስተር ሆነ ነው እየተባልኩት ያለው። ፓስተር ለመሆን ብዙ ስራ ያስፈልገኛል። እቅዴም ያ ወንጌልን የጌታን እቅድ መስበክ፣ የጌታን ነገር ማሳወቅ፣ የጌታን አዳኝነት መመስከር እሱን ነውና ሰላሜን አገኘው። አንደበቴን ቀየረልኝ። ሌላው ደግሞ ወደ ጌታ ከኔ ጋር ብዙ ሰዎች አንተን ያገኘ ጌታ እኛ እንፈልገዋለን። ምክንያቱም የሚያውቁት ባህሪ አለ። ምን አይነት ሩዋንዳው ማኛው ነው የምታወቀው። ሩዋንዳ መልስ ሰጪ ነው፣ ከጫፍ እስከ ጫፍ መልስ ሰጪ የነበረ ማኛን ጌታ በፍቅሩ ሰላም ሰጥቶ ተንበርክኮ ለጌታ እጄን ሰጥቻለሁ አለ። ተማረከ በጌታ እጄን እንዲህ ብዬ አነሳው ተንበርክኬ ለጌታ ብቻ ነው። እኔ እናቴ የወለደችው አንበርክኮኛል። ለጌታ ተንበርክኬ እጄን ሰጠውና ትልቁ ማንነት እሱን አገኘሁበት። ያለውጥ ነው ያለው አባ